አሁን የምናየው ቻርት ኦፍ አካውንቶችን ቢልድ እንዲሁም ክሬት ማድረግ እንዴት እንደሚቻል እሱን እናያለን። ቅድም ካምፓኒያችን ክሬት ስናደርግ የመረጥነው ሜተድ ቢልድ ዩር ኦን ቻርት ኦፍ አካውንት የሚል ነበረ። ይሄ ማለት የራሳችንን ቻርት ኦፍ አካውንቶችን ቢልድ ወይም ደግሞ ክሬት እናደርጋለን ብለን ነበረ ሜተዱን የመረጥነው። ስለዚህ አሁን ክሬት ያደረግነው ካምፓኒያችን ምንም አይነት ቻርት ኦፍ አካውንት የለውም ማለት ነው። ቻርት ኦፍ አካውንት አንድ ካምፓኒ የለውም ማለት ደግሞ ምንም አይነት ስራ መስራት አይችልም፣ ምንም አይነት ትራንዛክሽኖችን መፈጸም አይችልም ማለት ነው። ስለዚህ ቻርት ኦፍ አካውንት ግዴታ መሞላት አለበት ማለት ነው። የመጀመሪያው ሜተድ መርጠን ቢሆን ኖሮ ያም ሳምፕሎችን እያየን እንሰራለን ብለን የመጀመሪያውን ስቴፕ መርጠን ቢሆን ኖሮ የራሱን ቻርት ኦፍ አካውንቶችን ቢልትን የሆኑ ቻርት ኦፍ አካውንቶችን ያመጣልን ነበረ። እኛ ግን የመረጥነው የራሳችን ክሬት እናደርጋለን ብለን ስለሆነ ቻርት ኦፍ አካውንቶችን ክሬት ማድረግ እንዲሁም ደግሞ ሬጅስተር ማድረግ አለብን ማለት ነው። ለምሳሌ ያህል ደግሞ ይሄን ብናየው እዚህ ሪፖርት ላይ ገብተን እንዳለና እንደሌለ ቼክ ለማድረግ ማለት ነው። ሜኑ ላይ ሪፖርት ኤንድ ፎርም የምትል በተናለች እሷ ላይ እንገባና ጀነራል ሌጀር ላይ ገብተን እንመልከት እስቲ። ጀነራል ሌጀር ላይ እንገባለን። ከዛ ቻርት ኦፍ አካውንት የምትለዋ በተን ክሊክ እናደርጋለን። ይሄው እንደ በምትመለከቱት መልኩ ባዶ ነው ማለት ነው። ምክንያቱም ሬጂስተር አላደረግንም። ዲስ ሪፖርት ኮንቴን ኖ ዳታ እያለ ነው። ምክንያቱም ምንም አይነት ቻርት ኦፍ አካውንት ስለሌለው ማለት ነው። ስለዚህ መመዝገብ ግዴታ አለብን ማለት ነው። ስለዚህ አሁን እንዴት እንደሚመዘገብ አንድ በአንድ እናያለን ማለት ነው። ኦኬ አሁን ቀጥታ ክሬት ወደ ማድረጉ እንሄዳለን። ክሬት ለማድረግ ደግሞ እዚህ ጋር መንቴን ላይ እንሄዳለን። ከላይ የፒችትሪ አካውንቲንግ ሜኖች ላይ ሄደን መንቴን የምትል አንድ ሜኑ አለች። እሷ ላይ ክሊክ እናደርጋለን ማለት ነው። ልክ እሱ ላይ ክሊክ ስናደርግ የመንቴን ውስጥ የሚገኙ የተለያዩ ሳብ ሜኖች አሉ። ከስተመር፣ ቬንደር፣ ኤምፕሎይ፣ ፔሮል ምናምን የሚባሉ አሁን እነዚህን አንድ በአንድ እናያለን በኋላ። ለአሁኑ እኛ የምንፈልገው የራሳችንን ቻርት ኦፍ አካውንት ቢውል ልናደርግ ስለሆነ እዚህ ጋር ቻርት ኦፍ አካውንት ምትል ሜኑ አለች። እሷ ላይ ክሊክ እናደርጋለን ማለት ነው። ልክ እሷ ላይ ክሊክ ስናደርግ ይሄን ዊንዶ ይከፍትልናል ማለት ነው። ይሄ ዊንዶ ቻርት ኦፍ አካውንታችን መንቴን የምናደርግበት ዊንዶ ነው ማለት ነው። ስለዚህ እዚህ ላይ ነው የራሳችን ቻርት ኦፍ አካውንት ቢልድ የምናደርገው ማለት ነው። ስለዚህ ቻርት ኦፍ አካውንት አዲስ ስለሆነ ክሬት የምናደርገው እነዚህ ጋር ማስገባት ያሉብን ነገሮች አሉ ማለት ነው። እነዚህ ሶስቱ ነገሮች በጥንቃቄ መሞላት አለበት። የመጀመሪያው አካውንት አይዲ ነው። ባይ ዘ ዌይ ሙሉ ሀሳቡን በደንብ መረዳት ከፈለጋችሁ አካውንት አይዲ ምን ማለት እንደሆነ በደንብ ግልጽ እንዲሆንላችሁ ከፈለጋችሁ እዚህ ጋር ይሄን ኖት ማንበብ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ኖቱን በትክክል አስቀምጠዋል እነሱ፣ ማንበብ ትችላላችሁ። ግን ዋና ዓላማው አካውንት አይዲ አዲስ ስለሆነ ክሬት እያደረግን ያለው የራሳችንን አይዲ እንሰጣለን። የአካውንታችን ካምፓኒያችን የሚጠቀመውን አካውንት አይዲ እናስገባለን ማለት ነው። ስለዚህ አካውንት አይዲ ስናስገባ ደግሞ ዌል ኦርጋናይዝድ በሆነ መንገድ ነው ኮዱ መሰጠት ወይም ደግሞ አይዲው መሰጠት ያለበት ማለት ነው። ይህም ማለት ለምሳሌ የምንጠቀመው 4 ዲጂቶች ወይም ደግሞ 4 ኮዶችን ከሆነ ለሁሉም ቻርት ኦፍ አካውንታችን አራት ኮድ መሆን አለበት። የተለያየ ዝብርርቅ ያለ መሆን የለበትም ማለት ነው። ስለዚህ ኦርጋናይዝድ በሆነ መልኩ ቁጥሮችን መስጠት አለብን ማለት ነው። ለምሳሌ እኔ 4 ዲጂት ልጠቀም። አሁን የመጀመሪያ የምመዘግበውን አካውንት 1000 ልበለው። ስለዚህ አሁን ይሄ 1000 4 ኮድ ነው የሰጠሁት፣ 4 ዲጂቶችን ያሉት። ቀጣዮቹም በዚሁ መልኩ 4 ዲጂቶችን የያዘ አይዲ መሆን አለበት ማለት ነው። ስለዚህ እናንተ 6ም 10ም ማድረግ ትችላላችሁ። እናንተ እንዲመቻችሁ አድርጋችሁ ኮዱ መስጠት ያለባችሁ። ግን ዋና ፖይንቱ የሚሆነው ግን ለሁሉም ቻርት ኦፍ አካውንት ተመሳሳይ የሆነ ዲጂት መሆን አለበት ማለት ነው። ኦርጋናይዝድ የሆነ ሲታይ አሪፍ እንዲሆን ማለት ነው። በኋላ ይሄ ጀነራል ሌጀሩ ላይ ፖስት ከተደረገ በኋላ በቀላሉ ሪትራይቭ አድርገን መጠቀም እንድንችል ማለት ነው። ስለዚህ አካውንት አይዲ በዚህ መልኩ እናስገባለን ማለት ነው። የአካውንት አይዲ ዋና ዓላማው ምንድነው? የአካውንታችን መለያ ነው ማለት ነው። በኋላ ያን አካውንት ሰርች አድርገን ማግኘት ከፈለግን በስሙ ሳይሆን በአይዲው መሰረት ስለሆነ ሰርች የምናደርገው፣ ስለዚህ አይዲው ለዚህ ነው የሚያስፈልገው ማለት ነው። አይዲውን በዚህ መልኩ ከሞላን በኋላ አሁን እዚህ ጋር እንደምትመለከቱት እኔ 1000 አስገብቻለሁ። ይሄ 1000 አሁን ሬጂስተርድ ተደርጓል ማለት ሴቭ ካደረኩኝ በኋላ ድጋሚ ያን 1000 መጠቀም አልችልም ማለት ነው። ኦኬ ከዛ በኋላ ኪቦርዳችሁ ላይ ኢንተርን ክሊክ ታደርጋላችሁ። ልክ ኢንተር ክሊክ ስናደርግ እዚህ ጋር እንደምትመለከቱት ወደ ዲስክሪፕሽን ፊልድ ያስገባናል ማለት ነው። ዲስክሪፕሽን ላይ ደግሞ የአካውንታችንን ስም ነው እናስገባው ማለት ነው። ለምሳሌ ፒቲ ካሽ ከሆነ ፒቲ ካሽ ብለን እንጽፋለን። ከዛ በኋላ አስፈላጊ ከሆነ እንደ አስፈላጊነቱ እዚህ ጋር
ጭረት አድርገን ፒቲ ካሽ እንግዲህ የካዝና ብር ነው አይደለ? ካዝና ላይ የሚቀመጥ ብር ካሽ ብር ስለሆነ ያን የሚቆጣጠር ወይም ደግሞ የካሸሩን ስም ማስገባት እንችላለን። ለምሳሌ አስቴር አበበ ከሆነች ፒቲ ካሽ ሆልደሯ በዚህ መልኩ ስሟን ማስገባት እንችላለን ማለት ነው። ያ ግዴታ አይደለም፣ ብናስገባ ግን ጥሩ ነው፣ ሪከመንድ ይደረጋል ማለት ነው። ከዛ በኋላ አካውንት ታይፑን እንመርጣለን ማለት ነው። አካውንት ታይፕ እንግዲህ ራሱ ቢልድ እን የሆኑ አካውንቶች አሉት። አካውንት ታይፕ አለ። ከዚህ ላይ ነው የምንመርጠው ማለት ነው። እቺን ሉክአፕ ቦክሷን ወይም ደግሞ ድሮፕ ዳውን ቦክሷን ክሊክ ስናደርግ የተለያዩ አካውንት ታይፖችን ያመጣልናል። ባይዘው እዚህ ጋር በጣም መጠንቀቅ አለብን ማለት ነው። ዲስክሪፕሽን ላይ የሰጠነው ቻርት ኦፍ አካውንት የምንመዘገበው ቻርት ኦፍ አካውንት በትክክል አካውንት ታይፑ መሞላት አለበት ማለት። ለምሳሌ አሁን ፒቲ ካሽ ከሆነ ካሽ ስለሆነ አካውንት ታይፑ የሚሆነው ካሽ ነው የሚሆነው ማለት ነው። ስለዚህ ይሄ በጥንቃቄ መሞላት አለበት ማለት ነው። ልክ በዚህ መልኩ አሁን አንድ አካውንት መዘገብም ማለት ነው። ከዛ በኋላ ከላይ እዚህ ጋር እንደምትመለከቱት ሴቭ የምትል በተናለች እሷ ላይ ክሊክ እናደርጋለን። ይሄን ሪከርድ አካውንቱን ሪከርድ እንዲያደርግልን ማለት ነው። ሄዶ ጀነራል ሌጀሩ ላይ እንዲቀመጥ ማለት ነው። ስለዚህ ሴቭ የምትለዋን በተን ክሊክ እናደርጋለን። ወይም ደግሞ እዚህ ጋር እንደምትመለከቱ ሴቭ ኤንድ ኒው ምትል በተናለች እሱን መጠቀም እንችላለን ማለት ነው። ባይዘው ይሄ ለየብቻ እዚህ ጋር አለ። አሁን ሴቭ ብንል ሴቭ ያደርግልናል። መተን አዲስ ለመመዝገብ ኒው ነው የምንለው። ይሄ ሁለቱንም አንድ ላይ ይዞልናል፣ ይሄ ሴቭ ኤንድ ኒው የምትለዋን በተን። ስለዚህ እሱን እንጠቀም። ልክ እሱ ላይ ክሊክ ስናደርግ በዚህ መልኩ ቀድሜ ሬጅስተር ያደረኩትን አካውንት ሴቭ አድርጎልኝ አዲስ ከፈተልኝ ማለት ነው። ስለዚህ በዚህ መልኩ እቀጥላለሁኝ ማለት ለምሳሌ ሁለተኛውን 1001 ልበል። እንግዲህ 1000 መጠቀም አልችልም ቅድም ስለተጠቀምኩኝ ማለት ነው። ኦኬ ኢንተር ክሊክ አደርጋለሁኝ። ከዛ በኋላ ለምሳሌ ሜን ካሽ አስቴር ልበል። አሁን ዲስክሪፕሽን አስገባሁኝ። ከዛ በኋላ ይሄንም አካውንት ታይፑን እመርጣለሁኝ። አሁን ይሄም ካሽ ብር ስለሆነ ካሽ አደርገዋለሁኝ ማለት ነው። አካውንት ታይፑን አሲቲ ስተዋለሁኝ። ከዛ በኋላ አሁንም ሴቭ ኤንድ ኒው እላለሁኝ። አሁንም እቀጥላለሁኝ ማለት ነው። 1002 ተጠቅሜ ያለሁኝ 1002 እላለሁኝ ማለት ነው። 1002 ኦኬ 1002 አልኩኝ። ከዛ በኋላ ዲስክሪፕሽን አስገባለሁኝ። ዲስክሪፕሽኑን ምን ልበል? ለምሳሌ ባንክ ካሽ አት ባንክ ልበለው። ስለዚህ በዚህ መልኩ እናንተ ባይዘው ዲስክሪፕሽኑን በፈለጋችሁት ስሙ መስጠት ትችላላችሁ። ስም ኔሚንግ ስለሆነ ችግር የለውም፣ ግን በደንብ አካውንታችሁን ዲስክራይብ የሚያደርግ ስም መሆን አለበት ማለት ቢሆን ጥሩ ነው። ከዛ በኋላ አካውንት ታይፑ ይሄም ካሽ ስለሆነ ሙሉ ካሽ ላይ ተዋለሁኝ ማለት ነው። ካሽ መርጬ ተዋለሁኝ። ከዛ በኋላ ሴቭ ኤንድ ኒው እያልኩኝ በዚህ መልኩ ሙሉ አካውንቶችን ዘርዝሬ መዝግቤ ጨርሳለሁኝ ማለት ነው። ስለዚህ ቻርት ኦፍ አካውንቶችን በዚህ መልኩ ሬጂስተር ማድረግ እንችላለን ማለት ነው። አሁን እኔ ጊዜ ለመጠቀም ብዬ ራሴ መዝግቤ ያለሁኝ ቀድሜ። ስለዚህ አሁን አካውንታችንን በዚህ መልኩ ሬጂስተር ማድረግ እንችላለን ማለት ነው። እዚህ ጋር እንደ ሜን ፖይንት መያዝ አለባችሁ እናንተ ምንድነው አካውንት አይዲ ስታስገቡ ኦርጋናይዝድ የሆነ መሆን አለበት። 4 ዲጂት የምትጠቀሙ ከሆነ ሙሉ አካውንታችሁ ላይ 4 ዲጂት መሆን አለበት፣ ተመሳሳይ እንዲሆን ማለት ነው። ያው አይዲው ብቻ ቁጥሩ ብቻ ነው የሚለያየው ማለት። ለምሳሌ አሁን እኔ ሬጂስተር ሳደርግ እዚህ ጋር እንደምትመለከቱት 4 ዲጂት ነው የተጠቀምኩት። ስለዚህ የተለያየ አካውንት አይዲ ተመሳሳይ አይዲ መጠቀም ስለማንችል ማለት ነው 1000 አልኩኝ 1001 ምናምን ያልኩኝ እስከ 10 ሄድኩኝ። ከዛ በኋላ እዚህ ጋር እንደምትመለከቱት 2000 ብዬ ጀመርኩኝ ሌላኛው ማለት ነው። ስለዚህ እናንተ እንዲመቻችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ዋና ሜን ፖይንቱ ግን እዚህ ጋር የሚሆነው ምንድነው አካውንት አይዲያችሁ ኦርጋናይዝድ የሆነ መሆን አለበት። ሁለተኛው ደግሞ ዲስክሪፕሽን ስታስገቡ ዲስክሪፕሽኑ አካውንቱን ገላጭ መሆን አለበት ማለት ነው። ለምሳሌ አሁን እኔ እዚህ ጋር ስመዘግብ ቅድም አይታችሁ ከሆነ ፒቲ ካሽ እንግዲህ እንደምናውቀው የካዝና ብር ነው። ስለዚህ ፒቲ ካሽ ብዬ አስቴር አበባ አልኩኝ ማለት ነው። አስቴር አበባ ምንድነች? ፒቲ ካሽ የሆልደሯ ስም ነው ማለት ነው። ከስርም እዚህ ጋር እንደምትመለከቱት ሜን ካሽ አስቴር አልኩኝ ማለት ሜን ካሽን የምትቆጣጠሯ እሷ እንደሆነች። ከዛ ከስር ደግሞ ባንክ ካሽ አት ባንክ እያልኩኝ አስገባሁኝ። ስለዚህ እዚህ ጋር የምታስገቡት ዲስክሪፕሽን አካውንቱን ገላጭ መሆን አለበት ማለት ነው። ሌላኛው ደግሞ አካውንት ታይፕ፣ በጣም ትልቅ ጥንቃቄ ማድረግ ያለባችሁ እዚህ ጋር አካውንት ታይፕ ላይ ነው። አካውንት ታይፑ አንዴ ሬጂስተር ወይም ደግሞ መርጠን ካለፍን በኋላ ኤዲት ማድረግ ወይም ደግሞ ማስተካከሉ በጣም ስለሚከብድ ላይቻልም ስለሚችል ይህም በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ እነዚህም በጥንቃቄ ከሞላችሁ በኋላ አካውንታችሁ
በትክክል ሬጂስተርድ ይሆናል ማለት ነው። ጀነራል ሌጀሩ ላይ ይገኛል ማለት ነው። ስለዚህ አሁን የመዘገብነው ሊስቱን ለማየት ከፈለግን እዚህ ጋር ሊስት የምትል በተናለች እሷ ላይ ክሊክ እናደርጋለን ማለት ነው። ልክ ክሊክ ስናደርግ እዚህ ጋር በምትመለከቱት መልኩ አሁን ሬጅስተር ያረኩትን አካውንቶች ሙሉ አመጣልኝ ማለት ነው። ስለዚህ በዚህ መልኩ ሊስቱን ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምትከሉ አይዲውን በዚህ መልኩ አስቀምጠዋል። ፒቲ ካሽ አለ። ታይፑን አካውንት ታይፑን እዚህ ጋር አስቀምጠዋል። ራኒንግ ባላንስ 00 ብሎ አስቀምጠ እንግዲህ ምንም አይነት ትራንዛክሽን ስላልተፈጸመበት ማለት ነው 00 ያለው። ስለዚህ አሁን እኛ የሞላ ነው ሶስቱን ኮለምን ነው ማለት ነው። ስለዚህ አካውንታችን በዚህ ኦርጋናይዝድ በሆነ መልኩ በዚህ መልኩ ተደራጅቶ መቀመጥ አለበት ማለት ነው። ለምሳሌ እኔ የመጀመሪያዎቹን 10ሩን አካውንቶች በ1000 ኮን ተጠቀምኩትኝ። ሁለተኛውን ደግሞ በ2000 አድርጌ ያለሁኝ። ሶስተኛውን ደግሞ እዚህ ጋር እንደምትመለከቱት በ3000 አድርጌ ያለሁኝ ማለት ነው። ስለዚህ እናንተ በሚመቻችሁ መልኩ ኦርጋናይዝ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ሌላ ደግሞ ይሄን ሪፖርት ከፈለጋችሁ ደግሞ እቺን ክሎዝ እንበላትና ባይዘው ይሄን ባትጠቀሙ ሪከመንድ አደርጋለሁ። እዚህ ጋር ክሎዝ በተን የራሱ ስላለው እቺን ክሊክ ታደርጋላችሁ ማለት ነው። አሁን እዚህ አንዴ ሪፍሬሽ እናደርግና እዚህ ሪፖርት ኤንድ ፎርም ምትል ሜኑ አለች እሷ ላይ ክሊክ እናደርጋለን። ከዛ በኋላ እዚህ ጀነራል ሌጀር ላይ ክሊክ እናደርጋለን። ጀነራል ሌጀር ክሊክ ካደረግን በኋላ ይሄን ዊንዶ ይከፍትልና ሴሌክት ሪፖርት ፎርም የተለያዩ ፎርሞችን ሙሉ ፔጅ3 ላይ የሚገኙ ፎርሞችን የያዘ ዊንዶ ነው ይሄ ማለት ነው። አሁን እኛ ቻርት ኦፍ አካውንት ስለምንፈልግ እዚህ ጋር ቻርት ኦፍ አካውንት የምትለው በተለይ ደብል ክሊክ እናደርጋለን ማለት ነው። ደብል ክሊክ እናደርጋለን። ከዛ በኋላ ይሄው በምትመለከቱት መልኩ ሪፖርቱን በዚህ መልኩ አደራጅቶ አስቀምጦልኛል ማለት ነው። ስለዚህ እነዚህ ክሬት ያደረግኳቸው ቻርት ኦፍ አካውንቶች ናቸው ማለት ነው። እዚህ ጋር አካውንት አይዲ፣ ዲስክሪፕሽን እዚህ ጋር አክቲቭ እያለ ነው። አክቲቭ ማለት አካውንቱ እየሰራ ነው ወይስ አይደለም የሚለው ነው። የስ አክቲቭ ሆኖ ነው ያለው ማለት ነው። አክቲቭ እና ኢንአክቲቭ ማድረግ ይቻላል። ይሄን እናያለን አሁን። ሌላኛው ደግሞ አካውንት ታይፕ አለ ቅድም የሞላ ነው ማለት ነው። ስለዚህ እነዚህ ነገሮች በጥንቃቄ ከሞላን በኋላ ሪፖርት ላይ በዚህ መልኩ እናገኛለን። እዚህ ጋር እንደምትመለከቱት የካምፓኒያችሁን ስም እዚህ ጋር ያስቀምጣል። ቻርት ኦፍ አካውንት ብሎ ቀኑ ሪፖርት የወጣበትን ቀን እዚህ ጋር ያስቀምጣል ማለት ነው። ስለዚህ ሪፖርቱን በዚህ መልኩ ማግኘት ትችላላችሁ ማለት ነው። ባይ ዘ ዌይ ይሄን ቻርት ኦፍ አካውንትን ወደ ኤክሴል ኮንቨርት አድርጋችሁ ኤክሴል ላይ ኤዲት አድርጋችሁ ሴቭ አድርጋችሁ ማስቀመጥ ትችላላችሁ። በኢሜይል አታች ማድረግ ትችላላችሁ። ወደ ፒዲኤፍ ኮንቨርት ማድረግ ትችላላችሁ። ሌላኛው ደግሞ ፕሪንት ማድረግ ትችላላችሁ። ከፈለጋችሁ ቀጥታ እቺን ፋይል ፕሪንት አድርጋችሁ ማውጣት ከፈለጋችሁ እዚህ ጋር ፕሪንት ምትል በተን ስላለች እሷ ላይ ክሊክ ማድረግ ትችላላችሁ፣ ፕሪንት ለማድረግ ማለት ነው። ይሄን ፋይል ደግሞ አሲቲዝ እንዳለ ሴቭ ማድረግ ከፈለጋችሁ ደግሞ ሴቭ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ሪፖርቱን አጀስት ማድረግ እንችላለን። ከዛ በኋላ እቺን ክሎዝ እንበልና ወደ ቀድሙ እንመለስ። እቺንም ክሎዝ እንበላት። ኦኬ አሁን እዚህ መንቴን ላይ እንሂድና ቻርት ኦፍ አካውንት ከዛ ሊስት ላይ እንግባ። ሊስት ላይ እንገባለን። ከዛ ቻርት ኦፍ አካውንቶችን በዚህ መልኩ አስቀምጦልናል። አሁን ይሄን ቻርት ኦፍ አካውንት የመዘገነውን ቻርት ኦፍ አካውንት ኤዲት ማድረግ ከፈለግን ዲሌት ማድረግ ከፈለግን እንዴት ማድረግ እንደምንችል እሱን እናያለን። ለምሳሌ እዚህ ጋር እንደምትመለከቱት አሁን ሜን ካሽ አስቴር ብያለሁ። እዚህ ጋር ያባስም አስቀርቻለሁ። አሁን እሱን መጨመር ብፈልግ ልክ አካውንቱ ላይ ደብል ክሊክ አድርጋለሁኝ። ከዛ በኋላ ይከፍትልኛል። እዚህ ጋር ወደ ሜን መንቴን ቻርት ኦፍ አካውንት ያመጣኝና ይከፍትልኛል። ከዛ በኋላ አስቴር የምትለው ላይ አበበ ብዬ ልጨምር። ለምሳሌ አበበ ቅድም አስቴር ብቻ ነበረ፣ አበበ ብዬ አፕዴት አድርጌው ያለሁኝ። ከዛ በኋላ ሴቭ እላለሁ። ሴቭ ካልኩኝ በኋላ አሁን ቼክ ላድርግ። ዘይጄ ሊስት ላይ ገባለሁኝ። ይኸው በምትመለከቱት መልኩ ሪፍሬሽ አድርጎ ካላመጣላችሁ እዚህ ጋር ሪፍሬሽ ማለት ትችላላችሁ። ስለዚህ ይኸው ሜን ካሽ አስቴር አበበ ብሎኛል ማለት ነው። ስለዚህ በዚህ መልኩ ዲስክሪፕሽን ላይ የተሳሳቱት ነገር ካለ በዚህ መልኩ ኤዲት ማድረግ ትችላላችሁ። አካውንት አይዲም ደግሞ መቀየር አስፈላጊ ከሆነ ለምሳሌ አንድ አካውንት ደብል ክሊክ ላድርግና ራሱን ደብል ክሊክ ካደረኩኝ በኋላ አካውንት አይዲን ይከፍትልናል። ባይ ዘ ዌይ እዚህ ጋር ቀጥታ እዚህ ጋር መቀየር ያለብን አካውንት አይዲ ዲስክሪፕሽን ብቻ ነው እዚህ ጋር መቀየር ያለብን። ቀጥታ አካውንት አይዲ መቀየር ካስፈለገ እዚህ ጋር ሜኑ ላይ ቼንጅ አይዲ ምትል በተናለች እሷ ላይ ክሊክ እናደርጋለን። ልክ እሱ ላይ ክሊክ ካደረግን በኋላ እዚህ ጋር አዲስ ዊንዶ ይከፍትልናል። ኢንተር ኒው አካውንት አይዲ። አሁን ከረንትሊ የነበረው አይዲ 1004 ነበረ። አሁን የሚቀይረውን አይዲ እዚህ ጋር እሞላለታለሁኝ ማለት ነው። ለምሳሌ 1000 ስንት ለበላው ኦልሬዲ የተያዙ ስለሆነ አብዛኞቹ 1011 ለበላው። ስለዚህ 1011 ብየዋለን። ከዛ በኋላ ኦኬ ላለሁኝ ማለት ነው።
ኦኬ ላለሁኝ። ከዛ በኋላ እዚህ ጋር መጥቼ ሴቭ ላለሁኝ ማለት ነው። እስቲ አሁን ቼክ እናርግ። ሊስት ላይ እንገባለን። ከዛ በኋላ ቼክ እናርግ። ይኸው በምትመለከቱት መልኩ ኦርደሩን ጠብቆ ስለሆነ የሚያስቀምጠው ይኸው 1 10 11 ብዬ ስለመዘገብኩኝ ይኸው በዚህ መልኩ አስቀመጠልኝ ማለት ነው። ስለዚህ በዚህ መልኩ አካውንት አይዲ እና ዲስክሪፕሽን መቀየር ይችላላችሁ። እንዲሁም ደግሞ ታይፑን ሁላ መቀየር ይችላላችሁ። ለምሳሌ አንድ አካውንት የኛውን ወደ ነበረበት ልመልስና በኋላ ለመጠቀም እንዲመቸኝ ችን 1004 ስለነበረ 4004 ላድርገው። ኦኬ ልበለው። ኦኬ ለምሳሌ አሁን አካውንት ታይፕን መቀየር ብፈልግ ይሄ ኦልሬዲ የታወቀን አካውንት ሪሲቨብል አካውንት ታይፕ አካውንት ሪሲቨብል ነው። ግን መቀየር አስፈላጊ ከሆነ እዚህ ጋር ድሮፕ ዳውን ቦክሷን ክሊክ አድርጌ ከዚህ ላይ መቀየር እችላለሁኝ ማለት አሁን ለምሳሌ ካሽ ከሆነ በስተት የሞላውት ከሆነ እዚህ ጋር መጥቼ እንዲህ መቀየር እችላለሁኝ ማለት ነው። ግን ይሄ ቅድም ሲሞላ በጥንቃቄ መሞላት አለበት ሊረሳም ስለሚችል ማለት ነው። ስለዚህ ይሄ በነበረበት ልመልሰው። ስለዚህ በዚህ መልኩ ኤዲት ማድረግ እንችላለን ማለት ነው። ሌላ ደግሞ ዲሌት ማድረግ ብንፈልግስ ለምሳሌ እዚህ ጋር አንድ አካውንት ማጥፋት ብፈልግ ሙሉ ከሊስቱ ላይ ዲሌት አድርጌ ማጥፋት ብፈልግ ለምሳሌ የቱን ላጥፋ? እዚህ ጋር አስቴር ሜን ካሽ ምትላችን ደብል ክሊክ ላድርግና አሁን ይሄን አካውንት ባልፈልግና ሙሉ በሙሉ ከሊስቱ ላይ ዲሌት ሆኖ እንዲጠፋልኝ ብፈልግ እዚህ ጋር ዲሌት ምትል አካውንቱን ከከፈትኩኝ በኋላ ዲሌት ምትል በተናለች እሷ ላይ ሄጄ ክሊክ አደርጋለሁኝ ማለት ልክ ክሊክ ካረኩኝ በኋላ እዚህ ጋር አር ዩ ሹር እያለኝ ለማጥፋት እርግጠኛ ነህን እያለኝ ነው። ስለዚህ ሙሉ በሙሉ ማጥፋት ብፈልግ የስ ስላለሁኝ ማለት ነው። የስ ካልኩ ዲሌት ከሊስቱ ላይ ሙሉ በሙሉ ዲሌት አድርጎ ያጠፋልኛል ማለት ነው። ኦኬ እዚህ አይነት ዲሌት ማድረግ ስለማልፈልግ መልሼዋለሁኝ። ስለዚህ በዚህ መልኩ ኤዲት ኦር ዲሌት ማድረግ እንችላለን ማለት ነው። ሌላ ደግሞ አካውንታችንን አክቲቭ እና ኢንአክቲቭ ማድረግ እንዴት እንደምንችል እሱን እናያለን። ለምሳሌ አሁን እዚህ ጋር ክሊክ ባደርግ እዚህ ጋር እንደምትመለከቱት አካውንቶቹ አሉ። ከነዚህ አካውንቶች ውስጥ ለምሳሌ ትራንዛክሽን የማልፈጽምበት እንዲሁም ደግሞ ለጊዜው ኢንአክቲቭ ሆኖ እንዲቆይልኝ የምፈልገው አካውንት ካለ እሱን እመርጣለሁኝ ማለት ነው። ለምሳሌ ሊስት ላይ ልሂድና አንድ አካውንት በግልጽ እየታየ እንድንመርጠው ሊስት ላይ እንሂድና ኦኬ ከዚህ ውስጥ ለምሳሌ አንድ አካውንት ለምሳሌ ቪዞልዲንግ የምትለዋን ይችን አካውንት ኢንአክቲቭ ማድረግ ብፈልግ እሷ ላይ ደብል ክሊክ አደርጋለሁኝ። ልክ ደብል ክሊክ ካደረግኩኝ በኋላ እችን እዚህ ጋር ኢንአክቲቭ የምትል በተናለች እሷ ላይ እችን ቦክሷን ቼክ አደርጋታለሁኝ ማለት ነው። ክሊክ አደርጋለሁኝ እዚህ ጋር ራይት ምልክት ያመጣልኛል። ስለዚህ ይሄ አካውንት ኢንአክቲቭ አድርጌዋለሁኝ ማለት ነው። ከዛ በኋላ እዚህ ጋር መጥቼ ሴቭ እላለሁኝ። ኦኬ እንግዲህ አሁን ይሄ ዊዞልዲንግ አካውንትን ኢንአክቲቭ አድርጌዋለሁኝ። ለምሳሌ አሁን ሪፖርት ላይ ሄደን ቼክ እናድርግ። እስቲ ክሎዝ ልበልና ጂንም ክሎዝ ልበል። እዚህ ሪፖርት ላይ ሄጄ ቼክ ላድርግ። ሪፖርት ኤንድ ፎርም፣ ከዛ በኋላ ጀነራል ሌጀር፣ ከዛ ቻርት ኦፍ አካውንትስ። ኦኬ አሁን ዊዞልዲንግ የምትለዋን አካውንት እንመርጥ እፈልጋለሁኝ። ዊዞልዲንግ ኦኬ እዚህ ጋር እንደምትመለከቱት ኖ ብሎኛል ማለት ነው። ኖ ያለው ለምንድን ነው? ኢንአክቲቭ ስላደረግኩት ማለት ነው። ይኸው አካውንቱ አክቲቭ ነው ወይስ ምናምን ብሎ ነው እዚህ ጋር ይጠይቅ ያለው። እዚህ ጋር ኖ አክቲቭ አይደለም እያለኝ ማለት ነው። ስለዚህ በዚህ መልኩ የማንጠቀመው ወይም ደግሞ ለጊዜው ሆልድ ሆኖ እንዲቀመጥ የፈለግነውን አካውንት በዚህ መልኩ ኢንአክቲቭ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ መመለስ ከፈለግን ደግሞ አክቲቭ ማድረግ ከፈለግን መልሰን እዛው እንሄዳለን። መንቴን ላይ ሄደን ቺንም ልዝጋት መንቴን፣ ከዛ ቻርት ኦፍ አካውንትስ፣ ከዛ ሊስት ላይ እንገባለን። ቀጥታ እዚህ ጋር መተን ሊስት ላይ ነው የምንገባው። ሊስት ላይ እንገባለን። አካውንቱን ልክፈት። ለምሳሌ አሁን እቺን አካውንት ነው ዊዞልዲንግ ጋር ኢንአክቲቭ ያደረኩት። ደብል ክሊክ አደርጋለሁኝ። ከዛ በኋላ ይሄው እቺን ቦክሷን አጠፋታለሁኝ ማለት ነው። ከዛ በኋላ ሴቭ እላለሁኝ ማለት ነው። ስለዚህ ይሄ አካውንት አሁን መልሶ አክቲቭ ሆኗል ማለት ነው። ስለዚህ በዚህ መልኩ አካውንቶቻችንን አክቲቭ እና ኢንአክቲቭ ማድረግ እንችላለን ማለት ነው። ስለዚህ በአጭሩ አሁን በዚህ ክፍል ላይ ያየነው ቻርት ኦፍ አካውንቶችን መመዝገብ፣ ከመዘገብ በኋላ ኤዲት ማድረግ፣ ዲሌት ማድረግ እንዲሁም ደግሞ አክቲቭ እና ኢንአክቲቭ ማድረጉን አይተናል። እንዲሁም ደግሞ ሪፖርቶችን የት ማግኘት እንደምንችል እሱንም አይተናል ማለት ነው። ኦኬ አሁን እንግዲህ ወደ ቀጣዩ ፓርት እንሄዳለን። ቀጣዩ ፓርት የሚሆነው ደግሞ
አካውንታችን ቢግኒንግ ባላንስ መሙላት ነው። ቢግኒንግ ባላንስ ማለት ለምሳሌ ካምፓኒያችን አምና ስራ እየሰራ ከነበረ አምና ስራ ሲሰራ ፔሪዱ ከተዘጋ በኋላ ይሄ አዲስ ዓመት ሲጀምር በአዲሱ ዓመት ላይ ስራ ከመጀመሩ በፊት ከአምና የዞረ ብር ካለ ያ ብር እያንዳንዱ አካውንት ላይ በትክክል ሬጅስተር ተደርጎ መቀመጥ አለበት። እንዲሁም ደግሞ ካምፓኒው ገና ዘንድሮ የጀመረ ከሆነ ስራ ከመጀመሩ በፊት እያንዳንዱ አካውንት ላይ የነበረው ባላንስ ያን መመዝገብ ማለት ነው። ይሄ ደግሞ ቢግኒንግ ባላንስ ይባላል ማለት ነው። ስለዚህ በዚህ ዓመት ስራ ከመጀመሩ በፊት እያንዳንዱ አካውንት ላይ የነበረው ብር ነው ማለት ነው ሬጅስተር የሚደረገው። ስለዚህ ይሄ መመዝገብ ስላለበት እሱን እንመዘግባለን። ይሄ ፒች3 አካውንቲንግ ላይ ቢግኒንግ ባላንስ ይባላል ማለት ነው። ስለዚህ ይሄን ለመመዝገብ ቀጥታ ወደዚህ ጋር የፒች3 አካውንቲንግ ሜኑ ላይ እንሄድና መንቴን ሜኑ ላይ ክሊክ እናደርጋለን። ከዛ በኋላ ቻርት ኦፍ አካውንት ላይ እንገባለን። እዚሁ ልክ ቻርት ኦፍ አካውንት ከገባን በኋላ ቅድም እንዳየነው እዚህ ጋር ቢልድ ማድረጊያ ዊንዶ ነው እዚህ ጋር ያለው። በዚህ በቀኝ በኩል ደግሞ አካውንት ቢጊኒንግ ባላንስ የምትል በተናለች፣ እሷ ላይ ክሊክ እናደርጋለን። እንግዲህ አሁን አላማችን ምንድነው? ቢጊኒንግ ባላንስን በእያንዳንዱ አካውንት ላይ መሙላት ስለሆነ ማለት ነው። ይሄም ስራ ከመጀመሩ በፊት አሁን ይሄ ካምፓኒያችን በዚህ ፔሪየድ ወይም ደግሞ በዚህ ዓመት አዲስ ስራ ከመጀመሩ በፊት ቀድሞ ካለፈው ዓመት ሊሆን ይችላል ይዞ የመጣው ብር ካለ ያ ነው የሚሞላው ማለት ነው እዚህ ጋር። ስለዚህ አካውንት ቢጊኒንግ ባላንስ የምትለውን በተን ክሊክ እናደርጋለን። ልክ እሱ ላይ ክሊክ ስናደርግ እዚህ ጋር ሰሌክት ፔሪየድ ምረጥ እያለኝ ነው ማለት ነው። እዚህ ጋር የማስገባው ፔሪየድ ነው ማለት ነው፣ አንድ ወር ነው ማስገባው ማለት ነው። ይሄም ካምፓኒ ስራ ይጀምራል ብዬ ያስገባውበት ዓመተ ምህረትና ወር አለ ባለፈው ክሬስ አደርግ ማለት ነው። ስለዚህ ካምፓኒ ክሬስ አደርግ የሰጠውትን ፔሪየድ እሞላለታለሁ ማለት ነው። ስለዚህ ካምፓኒን ክሬስ አደርግ ፌብሩዋሪ ላይ ነበር የመረጥኩት። ስለዚህ ፌብሩዋሪ ማለት ሁለተኛ ወር ነው። 2025 ላይ እንሄዳለን። ወደ ታች ወረድ ልበልና እዚህ ጋር ስክሮል ማድረግ ትችላላችሁ። ኦኬ እዚህ ጋር እንደምትመለከቱት ይሄ ጃንዋሪ ነው። እኔ ፌብሩዋሪ ስላስገባውኝ ፌብሩዋሪ ላይ አስገባው እሞላለሁ። ይሄ ፍሮም ቱ 1/25 ሩ 2/28 እስከ 30/25 ይላል እዚህ ጋር። ይሄ ከፌብሩዋሪ 1 እስከ ፌብሩዋሪ 28 ማለት ሁለተኛ ወር። ስለዚህ ካምፓኒ ክሬስ አደርግ የሰጠውት ፔሪየድ ይሄ ስለሆነ እሱ ላይ እመርጣለሁ ማለት። ልክ እናንተም ፔሪየዱን የምትሞሉት እዚህ ጋር ካምፓኒያችሁን ክሬስ ስታደርጉ የሰጣችሁትን ፔሪየድ መሆን አለበት ማለት። ስለዚህ የምታስታውሱት መሆን አለበት ግዴታ። እሱን ትመርጣላችሁ። ከዛ በኋላ ኦኬ እንላለን ማለት ነው። ልክ ኦኬ ስንል እዚህ ጋር እንደምትመለከቱት ቅድም የሞላናቸውን ቻርት ኦፍ አካውንቶችን ያመጣልናል በአሴት እና በሊያቢሊቲ ተከፋፍሎ ማለት ነው። እንግዲህ የአካውንቲንግ ተማሪዎች በደንብ አይዲያው አላችሁ ብዬ አስባለሁኝ። አሴትና ኤክስፔንስ ምን ማለት እንደሆነ፣ ሊያቢሊቲ ኢኩዊቲ እና ኢንካም ምን ማለት እንደሆነ አይዲያው ስላላችሁ እሱን አልፈዋለሁኝ። አሁን ግን ዋና ፖይንታችን እዚህ ጋር የሚሆነው ለእያንዳንዱ አካውንት ባላንስ እሞላለታለሁኝ ማለት ነው። ስለዚህ በትክክል ሪል ያለ ባላንስ መሆን አለበት። ኦኬ እዚህ ጋር እኔ አሁን ያገኘሁት ዳታ ስላለ ሪል ዳታ ስላለ እሱን ዳታ እሞላለሁኝ። እናንተም እዚህ ጋር ቢጊኒንግ ባላንሱን ስታስገቡ ትክክለኛ ብሩን ኤግዛክት መሆን አለበት ማለት ነው። ምክንያቱም እዚህ ጋር ትራያል ባላንሱ ዲፍረንስ መምጣት ስለሌለበት ማለት ነው። 0 መሆን ስላለበት በትክክል የተሞላ ዳታ መሆን አለበት። እሱን ታስገባላችሁ። እኔ አሁን ሳምፕል ዳታ ስላለኝ እሱን ላስገባ። እዚህ ጋር 750 ይሄ ብር ያለው ፒቲ ካሽ ላይ ነው ማለት ነው። ሜን ካሽ ላይ ባይዘው እዚህ ጋር እያንዳንዱ አካውንት ላይ ግዴታ ብሩ መሙላት የለባችሁ። ምክንያቱም ያለው ብር ብቻ መሙላት ስላለበት ግዴታ መሙላት የለበትም ሁሉም ማለት ነው። ስለዚህ የሌለውን ባላንስ ማለፍ ትችላላችሁ ማለት ነው። ለምሳሌ ሁለተኛው አካውንት ላይ የለም። ባንክ ካሻት ባንክ ላይ ደግሞ 4575 ብር አለ። ኦኬ ኔክስት ደግሞ ይሄንም ልለፈው። ይሄም እዚህ ላይ የለም። አካውንት ሪሲቨብል ኦኬ አካውንት ሪሲቨብል እዚህ ላይ ብር አለ። ይሄን ልሙላ 6,785,924 ብር ከ75 ሳንቲም። ከዛ ኢንተር እንላለን። ባይዘዌ እዚህ ጋር እንደምትመለከቱት ኮማ ምናምን ራሱ ነው የሚያስገባላችሁ ማለት ነው። ይሄ ፎርማቱ ሲቀመጥ
በከረንሲ ፎርማት ስለሆነ የተሰራው ፕሮግራሙ ሲሰራ በከረንሲ ፎርማት ስለሆነ ኮማ ምናምን ማስገባት አይጠበቅባችሁ ማለት ነው። ግን ሳንቲም ቤት ካለ የምታስገቡ ለምሳሌ አሁን ነጥብ 75 አለ እዚህ ጋር ነጥብን ማስገባት አለብኝ ማለት ነው። ከሌለ ግን ራሱ ነጥብንም ራሱ አስገብቶ ነጥብ 00 ይላል ሳንቲም ቤት ከሌለ ማለት ነው። ስለዚህ ይሄ ዌል ኦርጋናይዝድ ሆኖ የተሰራ ሶፍትዌር ስለሆነ ችግር የለውም። ግን ሳንቲም ቤት ካለ ነጥብ ብላችሁ 75 ሳንቲም ቤቱም ማስገባት አለባችሁ ማለት ነው። ኦኬ እዚህ የሌለውን አካውንት እያለፍኩኝ እሞላለሁኝ። እዚህ ጋር ለምሳሌ አለ 28,000 ላስገባ። ከዛ በኋላ እዚህ ጋር 41,000 ብር አለ። እዚህ ላይ 2 ሚሊዮን አለ። ዜሮ እንዳልሳሳት 2 ሚሊዮን ሶሪ፣ እዚህ ጋር 1 ዜሮ ልቀንስ። ኦኬ እዚህ ጋር አንድ ዘልጅ ያለው መሰለኝ። እዚህ ጋር 3 ሚሊዮን አለ አስቴር ሜን ካሽ ላይ ማለት ነው። ኦኬ ስለዚህ በዚህ መልኩ በአሴት በኩል ያሉ አካውንቶችን ጨርሻለሁኝ ማለት ነው። ወደ ሁለተኛው ፓርት አልፋለሁኝ። ሁለተኛው ፓርት የሚሆነው ላያቢሊቲ ነው። ላያቢሊቲ ላይ ያሉ አካውንቶችን እሞላለሁኝ ማለት ነው። ባይዘው እዚህ ጋር አሁን የሞላሁትን አካውንት ቶታሉን እዚህ ጋር 11,862,249 ብር ከ75 ሳንቲም መጥቷል ማለት ነው። እዚህ ጋር ያለውን ቶታሊ ደምሮ ያስቀምጥልናል ራሱ ማለት ሶፍትዌሩ። በዚህ በኩልም ደግሞ ላያቢሊቲ አልተሞላም። ላያቢሊቲ 00 ብሎ ነው ያለው። ስለዚህ ላያቢሊቲን ሳይድ እሞላለሁኝ ማለት ነው። ልክ አሁን እንዳረኩት አካውንቶችን እሞላለሁኝ ማለት ነው በትክክል። ስለዚህ ዳታው ባገኛችሁት ዳታ መሰረት መሆን ስላለበት ዳታው ሪል ታይም መሆን አለበት ማለት ሪል የተሞላ ዳታ መሆን አለበት። እዚህ ላይ አካውንት ፔብል ላይ ስንት ነው ያለው? 3685 ባይዘው እኔ ያገኘሁትን ዳታ ነው እየሞላሁኝ ያለሁትኝ ማለት ነው። ሪል የተሰራ ዳታ ስለሆነ እሱ ነው የሞላሉት። እናንተም ስትሞሉ በትክክል ያለ ዳታ መሆን አለበት ማለት ነው። ኦኬ እዚህ ጋር 15,310 ብር ከ06 ሳንቲም። ኦኬ እዚህ ጋር ደግሞ 11,640,054.69 ኦኬ ስለዚህ በዚህ መልኩ ላያቢሊቲውን ሳይድ ሞልቼ ጨርሻለሁኝ ማለት ነው። እዚህ ጋር አሁን እንደምትመለከቱት ላያቢሊቲም ሳይድ 11 ሚሊዮን ምናምን ሆኗል። ከዚህ ጋር ተመሳሳይ ሆኗል ማለት ነው። ስለዚህ አውት ኦፍ ባላንስ አልሆነብኝም ማለት ነው። ትራያል ባላንሱ 00 መሆን አለበት ግዴታ ማለት ነው። ኦኬ ስለዚህ በዚህ መልኩ ቻርት ኦፍ አካውንቶቹ ላይ ቢግኒንግ ባላንስ ሞልተን ጨረስን ማለት ነው። ስህተት ካለ ለምሳሌ አውት ኦፍ ባላንስ የሚመጣ ከሆነ ደግሞ እዚህ ጋር ትራያል ባላንሱ አንዳንዴ ፖዚቲቭ ወይም ደግሞ ኔጌቲቭ ሊሆን ይችላል ማለት ነው። ለምሳሌ ፖዚቲቭ የሚሆነው እዚህ ጋር ለምሳሌ እስጂያን 3200 ምትሏን 3000 ላድርግና እንመልከት። 3000 አድርጌያለሁኝ። አሁን እዚህ ጋር እንደምትመለከቱት 200 ብሎኛል። ትራያል ባላንሱ 200 አውት ኦፍ ባላንስ መጥቷል ማለት ነው። እዚህ ጋር ሳይኑን ታያላችሁ። ሳይኑ ወይም ደግሞ ምልክቱ ማለት ነው። ይሄ ፖዚቲቭ ቁጥር ነው። 200 ፖዚቲቭ ቁጥር ነው። ስለዚህ ፖዚቲቭ ከሆነ እዚህ ጋር የምታዩት ቁጥር ፖዚቲቭ ከሆነ በላያቢሊቲ ሳይድ ስህተት አለ ማለት ነው። ይሄም አካውንቱን ስንሞላ ብሮቹን ስናስገባ በትክክል ያልሞላ ነው አካውንት አለ ማለት ነው። ስለዚህ ይሄ የሚያመለክተው ፖዚቲቭን የሚያመለክተው በላያቢሊቲ በኩል ስህተት እንዳለ ነው የሚያመለክተው ማለት ነው። ስለዚህ ይሄ እንደመለሰው ወደ 3200 ማለት ነው። ስለዚህ አሁን 00 ብሎኛል። አሁን በአሴት በኩልም እንመልከት እስቲ። በአሴት በኩል ለምሳሌ እዚህ ጋር 41,000 ምትል ብራለች። እሷን 40,000 ላርጋት። ልክ 40,000 ሳረግ እዚህ ጋር እንደምትመለከቱት ኔጌቲቭ 1,000 ብሎኛል ማለት ነው። ስለዚህ አሁን ይሄ ኔጌቲቭ ሳይኑ የሚያመለክተው በአሴት ሳይድ በኩል አንድ ስህተት አለ ማለት ነው። በአሴት በኩል ብር ሳስገባ አውት ኦፍ ባላንስ የመጣ ብር እንዳለ የሚያሳየኝ ነው ማለት ነው። ስለዚህ ፖዚቲቭ በሚሆንበት ሰዓት በላያቢሊቲ በኩል ስህተት አለ ማለት ነው። በአሴት በኩል ስህተት ካለ ደግሞ ኔጌቲቭ ያደርጋል ማለት ነው። ስለዚህ ይሄን በጥንቃቄ መሙላት አለባችሁ ማለት ነው። ሌላው ደግሞ አንድ ፖይንት እዚህ ጋር መያዝ አለባችሁ። እዚህ ጋር እያንዳንዱን አካውንት ላይ ያለውን ብር በትክክል መሙላት አለባችሁ ማለት ነው። ካልሆነ በኋላ ሪፖርት ሰዓት ላይ ስህተት ስለሚፈጠር ማለት ለምሳሌ አሁን ፔቲካሽ አስቴር አበበ ላይ 2750 ብር ነበረ
ካምና የዞረ ማለት ነው። ድንገት አሁን ይሄን ተሳስቼ የስረኛው ላይ ባስገባ ለምሳሌ እስቲ የላይኛው ላይ 0 ላርግና የስረኛው ላይ 2750 ላርግ። ልክ አሁን የስረኛው ላይም ሳስገባ እዚህ ጋር ምንም አይነት ስህተት አልፈጠረም። ምክንያቱም አሁን እዚህ ጋር የሚያየው ቶታሉን ብቻ ሰሙን ብቻ ደምሮ ስለሆነ የሚያስቀምጠው ቶታሉ ላይ እዚህ ላይ ስታዩ ትክክል ነው የሚመስለው፣ ግን በኋላ ሪፖርት ሰዓት ላይ በጣም ትልቅ ችግር ነው የሚፈጥረው ማለት ነው። ምክንያቱም አንዱ አካውንት ላይ ያለውን ብር ወደ አንዱ ነው የጻፍኩት ማለት ነው። ስለዚህ ሲስተሙ በትክክል ስለሆነ መቀበል ያለበት እዚህ ጋር ስትሞሉ እናንተ በጣም ትልቅ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ ከስር የሚታየው ቶታሉ ብቻ ስለሆነ ቶታሉ እኩል ስለመጣ ብቻ ልክ ነው ማለት አይደለም። ስለዚህ ይህም በጥንቃቄ መሙላት አለባችሁ ማለት ነው። እያንዳንዱ አካውንት ላይ ያለውን ብር በትክክል እያያችሁ መሙላት አለባችሁ ማለት ነው። ስለዚህ በዚህ መልኩ ቢግኒንግ ባላንስ አስገብተን ከጨረስን በኋላ እዚህ ጋር ትራያል ባላንሱ 00 አውት ኦፍ ባላንስ ከሌለ ልክ እሱን ካያችሁ በኋላ እዚህ ጋር መታችሁ ኦኬ ትላላችሁ ማለት። ልክ ኦኬ ስንል ይሄን ኢንፎርሜሽኑ ሙሉ ወደ ጀነራል ሌጀሩ ፖስት ያደርግልናል ማለት ነው። ስለዚህ እቺን ኦኬ ልበል። ልክ ኦኬ ሳደርግ ይኸው ፖስት አድርጎልኛል። አሁን ይሄን ቀጥታ ሄጄ ጀነራል ሌጀር ላይ አገኘዋለሁኝ ማለት ነው። ስለዚህ ሪፖርቱን እንዴት እንደምናወጣ ደግሞ እስቲ እናያለን። ኦኬ አሁን ሪፖርቱን እንዴት እንደምናገኝ እናያለን። እዚህ ሜኑ ላይ እንሄድና ሪፖርት ኤንድ ፎርም ምትለዋን ሜኑ እንከፍታለን። እሱ ላይ ክሊክ እናደርግና ከዛ በኋላ ጀነራል ሌጀር ምትለዋን ደብል ክሊክ እናደርጋለን። ከዛ በኋላ ጀነራል ሌጀር ትራያል ባላንስ አሁን ያስገባነው ትራያል ባላንስ ስለሆነ እሱ ላይ ደብል ክሊክ እናደርጋለን ማለት ነው። ትራያል ባላንሱን ደብል ክሊክ እናደርጋለን። ከዛ በኋላ ይሄው በምትመለከቱት መልኩ አካውንት አይዲ፣ አካውንት ዲስክሪፕሽን፣ ዴቢት ኤንድ ክሬዲት ብሎ እዚህ ጋር በምትመለከቱት መልኩ ኦርጋናይዝ አድርጎ ሪፖርቱን ሰርቶልኛል ማለት ነው። ይኸው ቅድም የሞላሁት 11,862,249 ብር ከ75 ሳንቲ ነበረ። በዚህ መልኩ ሞልቶልኛል ማለት ነው። ስለዚህ በዚህ መልኩ ሪፖርቱን አመጣልኝ ማለት ነው። ሪፖርቱን የሰጠሁት በፌብሩዋሪ 28 2025 ነው። ቀኑንም የአካውንቱንም ስም እዚህ ጋር አስቀምጦ ጀነራል ሌጀር ትራያል ባላንስ ብሎ ሪፖርቱን ሰርቶልኛል ማለት። ስለዚህ በዚህ መልኩ ሪፖርቱን ማግኘት እችላለሁኝ። ይሄን ቀጥታ ፕሪንት ማድረግ ብፈልግ እዚህ ጋር ፕሪንት ምትል በተናለች እሷ ላይ ክሊክ አድርጌ ፕሪንት ማድረግ እችላለሁኝ። ሴቭ ማድረግ ብፈልግ ደግሞ ይሄን ሪከርድ ሴቭ አድርጌ ማስቀመጥ ከፈለግኩኝ እዚህ ላይ ክሊክ ማድረግ እችላለሁኝ። እንዲሁም ደግሞ ኢሜይል ላይ አታች ለምሳሌ ለአንድ ሰው መላክ ብፈልግ ቀጥታ ይሄን ሪፖርት ለፈለገ ግለሰብ መላክ ብፈልግ እዚህ ጋር ኢሜይል ላይ ክሊክ አድርጌ ቀጥታ ኔትወርክ ካለ ቀጥታ ወደዛ ኢሜይል አታች ማድረግ እችላለሁኝ ማለት ነው። ሌላኛው ደግሞ ኤክሴል ላይ ወስጄ ኤዲት ማድረግ እችላለሁ። ይሄን ዳታ ሙሉ ኤክሴል ላይ ኮፒ አድርጌ እዛ ላይ ኤዲት አድርጌ ማስቀመጥ እችላለሁኝ ማለት ነው። ሌላ ደግሞ በፒዲኤፍ ፎርማት ኮንቨርት ማድረግ እችላለሁ ማለት ነው። እዚህ ጋር ይሄ በፒኤችትሪ በሶፍትዌሩ ፎርማት ነው እዚህ ጋር የተቀመጠው፣ ግን በፒዲኤፍ ፎርማት ኮንቨርት አድርጌ ማስቀመጥ ከፈለኩኝ ደግሞ እዚህ ጋር ፒዲኤፍ ምትል በተናለች እሷ ላይ ክሊክ ማድረግ እችላለሁ ማለት ነው። ስለዚህ ሪፖርቱን በዚህ መልኩ እናገኛለን ማለት ነው። ስለዚህ በዚህ መልኩ ቢግኒንግ ባላንስ ማስገባት እንችላለን ማለት የካምፓኒያችን ቢግኒንግ ባላንስ በዚህ መልኩ እናስገባለን ማለት ነው። ስለዚህ ቀድመን ያየነው ምንድነው ቻርት ኦፍ አካውንቶችን መመዝገብ፣ ከዛ በኋላ ከመዘገብን በኋላ ደግሞ እነዛ አካውንቶች ላይ ደግሞ ባላንስ እናስገባለን ማለት ነው። ከአምና የዞረ ወይም ደግሞ ካምፓኒው ስራ ከመጀመሩ በፊት በዚህ አመት ወይም ደግሞ በዚህ ፔሪየድ ስራ ከመጀመሩ በፊት የነበረውን ባላንስ እያንዳንዱ አካውንት ላይ እንመዘግባለን ማለት ነው። ስለዚህ እሱንም አይተናል ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያላረኩት ነገር ካለ ኮሜንት ላይ አስቀምጡልኝ። ባይ ዘ ዌይ ቻናላችንን ሰብስክራይብ እያደረጋችሁ